ሰላም አለይኩም እንደናችሁ ከዚህ በፊት ብዙዎቻችሁን ያስከፋና ያስቀየመ አንድ ቪዲዮ ሰርቻለሁ በጣም ብዙ ኮሜንቶችን እያነበብኩኝ ነበር ከዚያም በተጨማሪ ብዙ ሰዎች እየደወሉ ማለቃቸውም ሰዎች ማለት ነው አብዛኛውን እየደወሉ ሁላ ሲወቅሱኝ ነበር ተገቢ ያልሆኑ ኮሜንቶችና ሐሳቦችን ስሰማ ነበር ብዙ ስድቦች ጫጫታዎች ምናምን ማለት ነው እና ያ ቪዲዮ ምንድነው ሁሱ ያው ታውቁታላችሁ ክርስቲያኖች ጋር ይከራከራልና እሱ የሚከራከረው ነገር መልካም እንደሆነ ነገር ግን በአቂዳ ዙሪያ እስላማዊ ኮንሴፕትን ስናይ በአቂዳ ዙሪያ በአላህ ባህሪያት ዙሪያ የሚናገራቸው በጣም ከባድ ንግግሮች አሉ ከሸሪዓ ጋር የማይገጥሙ ከዑለማዎች ኢጅማዕ ጋር የማይገጥሙ ረሱላችን አለይሂ ሰላቱ ወሰለም ካስተማሩት ዲን ጋር የማይገጥሙ ንግግሮች አሉ ለምሳሌ ያክል አላህ ፊት አለው ማለት አይን አለው ማለት ባት አለው ማለት ሁለት ቀኝ እጆች አሉት ማለት እና ሌሎችም ነገራቶችና እነዚህ ደግሞ ዑለሞች ያስጠነቀቋቸው ነገሮች ናቸው ሸሪዓችን ያራቀው ነገር ነውና በዚህ ጉዳይ ላይ ዒልሙዲን ኢስላሚክ ስቱዲዮ በኡስታዝ ሀቢብ ኑሩ በኩል የውይይት ጥሪ አቅርቦ ነበር ማለት ነውና እስኪ ወጣህ ከኡስታዝ ሀቢብ ኑሩ ጋር ተወያይ ውይይት አድርግ የሚል አንድ ቪዲዮ ሰርቼ ነበር ማለት ነው ከጅምሩ ይሄ ቪዲዮ የሚያበሳጭ ቪዲዮ አይደለም የሚያናደድ ቪዲዮ አይደለም ሐቅን ይያለው ብሎ የሚያስብ ሰው በፍጹም በዚህ ልክ ሊናደድ አይችልም እና ይሄንን ቪዲዮ እኔ የለቀኩትን ቪዲዮ ብዙ ሰዎች ሪአክት አድርገውበታል ሪአክት ሲያደርጉበት አንዳንዶቹ መረጃ እንጠቅሳለን ብለው በጣም ያበላሹ ሰዎች አሉ ለምሳሌ ለይሰ ከሚስሊሂ ሸይኢን የሚል ሰው ሰምቻለሁ ያው ታውቁታላችሁ ማን እንደሆነ ማለት ነው ለኔ መረጃ ለመጥቀስ ሲጀመር የቁርአን አንቀጹን በትክክል ማንበብ ሳይችሉ ማለት ነው አንዳንዶቹ ደግሞ ካልኩት ሐሳብ ወጥተው በቃ በጣም የንዴትና ስሜታዊ የሚያደርግ አንድ ንግግሮችን ጽፈዋልና እውነት ላይ ነኝ ብሎ የሚያስብ ሐቅ ላይ ነኝ ብሎ የሚያስብ ሰው በዚህ ደረጃ በፍጹም ሊናደድ አይችልም በፍጹም ሊበሳጭ አይችልም ሐቅ ላይ ነኝ ያለ ሰው ይሄንን ጥሪ ተቀብሎ ወደ ውይይት ይሄዳል እንጂ ሰውን በመረባረብ በመስደብ የተለያዩ ነገሮችን በማለት ሐቅን እንዳይናገር ዝም ለማድረግ መሞከር ይሄ ሐሰት ያዙ ሰዎች ባህሪ ነው ረሱላችን አለይሂ ሰላቱ ወሰለም መካ ላይ ብዙ ግፍ አይተዋል አይደለም ብዙ ተደብድበዋል እብድ ናቸው ተብሏል ብዙ ነገር ተለጥፎባቸዋል ማለት ነው ያ የሆነው ለምንድነው ሐቅ እንዳይናገሩ ዝም እንዲሉ ለማድረግ ነው ማለት ነው ሐቅን ለማዳፈን ነው እንደ ኮሜንት ታታሮች ሳስብ ይሄ ኮሜንት በፍጹም ትክክል አይደለም ቪዲዮውን ካያችሁት ካልፈራችሁ ሐቅ ላይ ነን ብለን ካሰባችሁ መውጣት ነበረባችሁ ወደ ዋናው ሐሳቤ ልመለስ ያው ከታች ይቅርታ የሚል ያነበባችሁ ነው እንግዲህ የማይሳሳቱት ነቢያቶች ብቻ ናቸው ከሰው ልጅ ማለት ነው ነቢያቶች ጥብቅ ናቸው በሸሪዓ ጉዳይ አይሳሳቱም ከዚያ ውጪ ያሉ ግን hatta ሱሐባም ቢሆኑ ታቢዒን ቢሆኑ አትባው ታቢዒን ቢሆኑ ትልቅ ወልያቶች እንኳን ቢሆኑ ሸሪዓችን ያለን በሸሪዓ ጉዳይ ሊሳሳቱ እንደሚችሉ ነው መሳሳት ያመችባቸዋል አንድ ሐዲስ ወይን ላስታውሳችሁ አንድ ታሪክ ማለት ነው ዑመር ታላቁ ኸሊፋ ማለት ነው የሙእሚኖች መሪ የተባሉት ታላቁ ኸሊፋ በጀነት የተመሰከረላቸው ረሱላችን አለይሂ ሰላቱ ወሰለም መስከረውላቸዋል በጀግንነታቸው ለሸሪዓ በመቆርቆራቸው ማንንም ያውቃቸዋል ዑመርን ማለት ነው እና ዑመር በአንድ ወቅት የሴቶችን መህር በተመለከተ ረሱላችን አለይሂ ሰላቱ ወሰለም ከሰጡት መህር በላይ እንዳትሰጡ ብለው አዋጅ አደረጉ ማለት ነው ተናገሩ አንዲት ሴት መጣችና ተቃወመቻቸው ይሄ ትክክል አይደለም ምክንያቱም አላህ በዚህ የቁርአን አንቀጽ እንዲህ ብሎናል ስለዚህ ሰው የፈለከውን ያክል እንኳን ቢሰጥ ሊገደብ ሊወሰን አይገባም ብላ ያቺ ሴት ወጣች ማለት ነው ዑመር ይዛን ሰዓት አሁን ላይ እንዳለው ሰው ኡስታዝ ነን ሼኽ ነን ተብለው ስተት ሲነገራቸው ያንን ስተት ለመሸፈን እንደሚሯሯጡት አልሆኑ ዑመር ልክ ተገቢ መሆኑን ሲያውቁ ያ ትችት ወይንም ያ ሂስ ወዲያውኑ ምን አደረጉ አዋጅ ብለው ተሳስተው እንደነበርና ትክክለኛው ያ የሴቲቱ ሐሳብ እንደሆነ ይፋ አደረጉ ተናገሩ ማለት ነው እና በሱሐቦች መካከል በሸሪዓ ጉዳይ ስተት ሲኖር እርስ በርስ ይነጋገሩ ነበር ይሄ እንግዲህ ቅርንጫፍ የሆነ ጉዳይ ነው በአቂዳ ጉዳይ ከሆነ ደግሞ ምን ያክል እንደሚጠነክር ሁላችሁም ታውቃላችሁ ረሱላችን አለይሂ ሰላቱ ወሰለም አንድ እህል የሚሸጥ ሰው እያጭበረበረ ይሸጣል ከላይ ጥሩ ነገር ከታች ደግሞ የማይረባ ነገር እያደረገ ማለት ነው እና ከስር ሰርስረው ሲያዩት ይሄ ብልሽት አገኙበት ምን አሉ ይሄንን ሰው من غشنا فليس منا አሉ እኛን ያታለነ ሰው ከኛ አይደለም አሉ ይሄ እንግዲህ በዚህ በግብይት ጉዳይ ማለት ነው በአቂዳ ጉዳይ መሸወድና ማታለል ካለማ ምንም ጥርጥር የለው ምን ያክል ደረጃው ከፍ እንደሚል ማለት ነው ትላልቅ ዑለማዎችም hatta ሱሐቦችን እሺ እንተዋቸው ትላልቅ ዑለማዎችም hatta ብዙዎቻችን የምናቃቸው እና ሼክ አብዱል ቃድር ጀይላኒ እና አህመድ ሪፋዒ በዘመናቸው ሱልጣኑል አውሊያ ይተባሉ
የነቢያት ወራሾች በዕልም እነሱ ራሱ ምንድነው የተናገሩት አንድ ሰው ኻጢብ ይሁን ሼኽ ይሁን ኢማም ይሁን አንድ ንግግር ተናገረ ያ ንግግሩ ከሸሪዓ ጋር ከቁርአን ከሐዲስ ከዑለማዎች ኢጅማዕ ጋር የሚገጥም ከሆነ ንግግሩን ትይዙለታላችሁ ነገር ግን ከሸሪዓ ጋር የማይገጥም ከሆነ ግን የሚገጥመውን ይዛችሁ የማይገጥመውን አትይዙም በቃ የትኛውም ያክል ሼኽ ቢሆን አትይዙለትም በቃ ተሳሙና ታዳምጣላችሁ ማለት ነው ትተውታላችሁ ከሸሪዓ ጋር ካልገጠመ ከሸሪዓ ጋር ከገጠመ ደግሞ ይያዝለታል ይሄ እነማን ናቸው ያሉት እና ሼኽ አብዱል ቃድር ጀይላኒ እና ሼኽ አህመድ ሪፋዒ እና ሌሎችም ትላልቅ ዑለማዎች ማለት ነው ወደ እዚህ ስናመጣ ወደኛ ስናመጣ ሁሱ ነብይ አይደለም ሁሱ ከነዚህ ዑለማዎች ጋር የሚወዳደር አይደለም ከነ ዑመር ጋር የሚወዳደር አይደለም ከነ ኢማሙ ሻፊዒ ከነ ኢማሙ አቡ ሐኒፋ ጋር كان إمام أحمد كان إمام مالك كان الشيخ عبد القادر الجيلاني كان إمام النووي كان الشيخ أحمد الرفاعي كليلوچ علماء ጋር በፍጹም አይወዳደርም በዕልም ሁሉም ሰው ያውቃል ይሄንን ማለት ነው እነዚህ ሰዎች እንኳን ስህተት ካለ እንቀበላለን ይያሉ ሁሱ ተሳስተሃል ስለዚህ ውጣና እንወያይ የሚል ጥሪ ስለተደረገ ይሄን ያክል የሚያናዳችሁ ለምንድን ነው ይሄን ልብ እንድትሉ ነው ይሄንን ብላችሁ አብዛኛው ሰው በዚህ ሰዓት የሚከተለው ሸሪዓን ሳይሆን ሰውን ነው ቆንጆ ንግግር የሚናገርን ሰው ነው ቆንጆ ንግግር ከተናገረ ብዙ ተከታይ ይኖረዋል አንድ ሰው ማለት ነው ይሄ በጣም አደጋ ነው ሰውን መከተል ተተን ሸሪዓን እንከተል በሸሪዓ ጉዳይ የሆነ ሰው ሲሳሳት ይውጣ በአደባባይ ሚዲያ ላይ ነው የተናገረው ይውጣ በአደባባይ እንከራከራለን እንወያያለን የሚል ጥሪ ሲያጋጥመው ተቀብሎ ውይይት ያድርግ በቃ ይሄ ነው የእውነተኞች መንገድ የትክክለኞች መንገድ እንጂ አንድን አቋም ይዞ ጭፍን ተደርጎ በዛ ላይ መሄድ አይደለም እና በፍጹም የትኛውንም ያክል ርብርቦች ቢኖር ሐቅን ከመናገር ወደ ኋላ አንልም እምታውቁ ሰዎች ማስተማር የምትችሉ ሰዎች ደግሞ በደረስነት ረጅም ጊዜ ያሳለፋችሁ በኡስታዝነት ረጅም ጊዜ ብዙ ዒልም የሰበሰባችሁ ሰዎች ጊዜው የሚዲያ ነውና ሚዲያ ላይ ወጣችሁ ሐቅን ተናገሩ ለሐቅ ለመናገር አትፍሩ ወይንም ደግሞ የተለያዩ ጉዳዮች አይሸፍኗችሁ ሰዎች የሚጮሁባችሁ ኮሜንት ሲያደርጉ የሚሰድቧችሁ ሐቅን እንዳትናገሩ ዝም እንድትሉ ነው ረሱላችን አለይሂ ሰላቱ ወሰላም ላይ እንደዚህ ይደረግ ነበር እብድ ናቸው ይሏቸዋል ፈላስፋ ናቸው ይሏቸዋል ህመምተኛ ናቸው ያምሮ ይሏቸዋል አይደለም ይሄ ሁላ የሚሆነው ለምንድን ነው አንድም ሐቅን እንዳይናገሩ ሳቸው ላይ ጫና ለማድረስ ነው ሁለቱም ደግሞ ሰዎች ሐቅን እንዳያዳምጡ ለመዝጋት ነው እና ሸሪዓን ተከተሉ ዑለማዎች በትክክል ምን ብለዋል በዚህ ጉዳይ ላይ የሚለውን ተከተሉ ታማኝ ዑለማዎች ለገንዘብ ብለው ዲናቸውን የማይሸጡ ዑለማዎች ለገንዘብ ብለው ካለባበሳቸው ጀምሮ ካነጋገራቸው ጀምሮ እንደኛ ፍሪዝ ተቆርጦ ምናምን በሲኪኒ ሱሪ ሳይሆን በትክክል ሸሪዓው ላይ የኖሩ ሰዎች 40 50 አመት ያክል ህይወታቸውን ለሸሪዓ የሰጡ ሰዎች ምን ብለዋል የሚለውን በደንብ ልብላችሁ አዳምጡ ቪዲዮ ረዝሟል ግን ሼር እንድታደርጉት ፈልጋለሁ ሼር አድርጉት ለነዚህ ሰዎች እንዲደርሳቸውና እንዲያዳምጡት ፈልጋለሁ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ